የሚገባን ነው። አምላካችንና አባታችን ልዑል እግዚአብሔር ስለ ሁሉ ነገር እናመሰግናለን። እግዚአብሔር መልካም ነው፣ በመከራችን መሸሸጊያነት ተብሎ እንደተጻፈ እግዚአብሔር ሆይ እስከዚህ ሰዓት ድረስ እየሸሸከን እየደገፍከን እግዚአብሔር ሀቅ እየሆንከን ስላለ እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ እህቴን ልጇን እግዚአብሔር ሆይ በሰላም ስለጠበቃቸው ወደዚህ ምድርን በሰላም ስላመጣቸው እናመሰግናለን። እግዚአብሔር ሆይ ከቤት መኖር እንዲህ እግዚአብሔር ሆይ ትላም በቤት ካለ እግዚአብሔር ደግሞ በሌላው ማጥተቅነው እግዚአብሔር ሆይ በፊታችን የቀረበውን ማዕድ ባርክልን። ላጡት ከማይቀዋስ ተመግበን አንተን እንፈራ ለክብር እንቆም እርዳን። ሁሉ ለስምህ ክብር ይሁን። በዛም ያሉት ልጆቿን ባለቤቷን እግዚአብሔር ሆይ አንተ ጠብቃቸው። እዚህም በሚኖራት ጊዜ እግዚአብሔር ሆይ ከባለቤቷ ቤተሰቦቿ ጋር መልካም ጊዜ እንዲሆንላት በፍጹም ትሕትና እንጸልያለን። ይልቁን የስደተኛው ኑሮ በአግባቡ አይታደሉ ሸክም ለትውልድ ይዛ እንድትጓዝ እንጸልያለን። ምግባችንን ባርክልን እግዚአብሔር እናመሰግናለን። አምላክ ወላዲተ አምላክ ዛሬ የማሳስቢ በምልጃሽ አሸስ የቅዱሳኑ ተራዳኢ ዛሬም አይለየን። ስለዚህ ነገር እናመሰግናለን፣ ከፍ እናደርጋለን። ዛሬ የታመነው ስምን እንዲህ ብለን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም እንደምንበድል ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ኃጢአታችንን ምስጋና ይሁን አንድ አምላክ ለሚሆን ቅዱስ ዛሬም ዘወትርም ለዘላለሙ እግዚአብሔር ይባርካችሁ ና ኦኬ ሲፈል ይላለሁ ማለት ነው። አልገቡም ዳቆን ማለት ነው። ስም ዘማርያም። ዋው! አንቺስ? ቃል ኪዳን ዘማርያም። ዳቆን ዘማርያም አንደኛ ስም ብላ ዘማርያም ብላ። እኛ እንኳን